ተስቅጥስ ሙሉ ቪዲዮን እዩትና አስተያየት ኮሜንት ላይ አስቀምጡልኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደተ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ ለዚህ ዩቲዩብ ቻናል ቤተሰብ የሚሆናችሁ ቤተሰብ ያልሆናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በዓልን ምክንያት በማድረግ የቅቤ አነጣጠር አሳያችኋለሁ። እንዴት እንዳዘጋጀሁት የኔ ሙያ ላካፍላችሁ ብዬ ለእናንተ ለቤተሰቦቼ አንጥቼላችኋለሁ። ያነጠርኩት ቅቤ ይሄንን ይመስላል። ሙሉ አዘገጃጀቱን ደግሞ ይሄው ሙሉ ቪዲዮ ለቅቄላችኋለሁ። እናንተም ቪዲዮውን አይታችሁ ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ሼር በማድረግ ኮሜንት ላይ ደግሞ ማንኛውንም አስተያየታችሁን እንድትሰጡኝ ስል በትህትና እጠይቃለሁ። መልካም በዓል። ዛሬ ቅቤ አነጣጠር ላሳያችሁ ነው፣ የኔን ማለት ነው። ኦሬዲ ትናንትና ነው ያነገርኩት። አሁንም ላነጥር ስል ከዚህ በፊት ተጠይቄ ነበር ቤት ቅቤ አነጣጠር አሳይተ ብዬ ነበርና አረስቸው ነበር። አሁን ላሳያችሁ ብዬ ነው። ይሄኛው ቅቤ ማታ አንጉሬው ነው ያደርኩት። አንጉሬ ደፍቻለሁኝ ውሃውን ውስጥ ያለውን ማለት ነው። እና አብሽ ነስንሸበት ነው ያደርኩት ማታ ካነገርኩት በኋላ ቅቤውን ንዩት። በዚህ አጋጣሚ ቅቤ እምሸጣለሁ። እምሸጠው ቅቤ ይሄ ነው። ይሄን ግን በደንብ አብስየዋለሁኝ የበሰለ ቅቤ ስለፈለኩኝ እኔ። እንደምታዩት ቅቤ ይሄንን ይመስላል። ይሄው ተነግሮ እሳት ላይ ነው ያለው። ኦሬዲ እሳቱ ነው እያቀለጠ ያለውና እንደነገርኳችሁ ኖርማል ነበር ላነጥር የነበረው ማለት ነው። ከዛ እዚህ ጋር ግብአቶችን በሙሉ አዘጋጅቻለሁ ለማንጠሪያ የምጠቀማቸውን ማለት ነው። ማየት እንችላለን። እዚህ ጋር ኮሰረት አለኝ። ኮሰረቱ ይት እንዴት እንደሚያምር ይሄንን የመሰለ ኮሰረት አለ። በመጀመሪያ ግን ላይክ፣ ሼር፣ ኮሜንት ማድረጋችን እንዳትረሱ ቤተሰቦች፣ እንደተለመደው ማለት ነው። ኮሰረት ይሄን አደርጋለሁ። 5 ኪሎ ቅቤ ነው በነገራችን ላይ አንጉሬው ውስጡ ቆሻሻው ምናምን ወጥቶለት ነው። 5 ኪሎ ቅቤ ነው። ያው ኮሰረቴን ጨምራለሁ። ከዛ ጨው ትንሽ ጨምራለሁ። ጨው ጨምርበታለሁ። ይሄ ደግሞ ነጭ አዝሙድና ጥቁር አዝሙድ የተፈጨ አንድ ላይ ማለት ነው። ነጭ አዝሙዱ በዛ ይላል። ይሄው ለምታዩት የቅቤ አነጣጠር የሁሉም ይለያያል ማለት ነው። ቅቤው ትልቅ ስለሆነ ይሄው አንድ ከግማሽ ጨምሬያለሁ። ከዛ እዚህ ጋር ደግሞ እንትን አለኝ። ይሄው ኮረሪማ አለኝ። ኮረሪማም እንደዛ ይሄው ይሄን ያልጨምራለሁ። አብሽ ኦሬዲ ጨምሬያለሁ፣ ግን ትንሽ ልጨምርላችሁ ላሳያችሁ። ይሄ አብሽ ራሴ ያዘጋጀሁት አብሽ ነው። ይሄው እንዴት እንደሚያምር አብሽ ይሄንን ይመስላል። እንደዚህ ጨምራለሁ። ከዛ ትንሽ እርድ ጨምራለሁ። እርድ መጨመርም ይቻላል፣ ግን ለከረር ስለሆነ ትንሽ ጨምራለሁ። ኦሬዲ እንዳያችሁት የበሰለ ቅቤ ስለሆነ ብዙ እርድ አይፈልግም። እርዱ የቤት እርድ ነው፣ ራሴ ያዘጋጀሁት እርድ ነው እንደምታዩት። እና በጣም ነው የሚያሰማው ማለት ነው። ስለዚህ ትንሽ ነው የማደርገው፣ በደንብ ያሰማል እርዱ። ነጭ ሽንኩርት አለ። ነጭ ሽንኩርት ግን የምጨምረው ትንሽ ሲቀረው በደንብ ከተንተከተከልኝ በኋላ ነው፣ ጣዕሙ እንዲቀርልኝ ማለት ነው። ነጭ ሽንኩርት ያው አዘጋጅቼ አስቀምጫለሁ። ስለዚህ አሁን እንደዚህ እንትን ማለት እችላለሁ። እሳት መጀመሪያ ላይ ትንሽ ፓወር አለው እንደምታዩት። ይኸው እኔ እየጨመርኩ እሱ ቀልጧል እንዳያችሁት፣ ፓወር አለው። ከዛ ግን እቀንሰዋለሁ፣ እሳቱን እየቀነስኩኝ እሄዳለሁ ማለት ነው። በነገራችን ላይ ቅቤ ያራል፣ ሲነጠር ቅቤ ያራልና እንዳያርብኝ እጠነቀቃለሁ። ቁጭ ብዬ አሟስላለሁ ማለት ነው። ከዛ ትንሽ ቆይቼ ደግሞ አሳያችኋለሁ። ሼር፣ ላይክ፣ ኮሜንት ማድረጋችሁን ሰብስክራይብ ማድረጋችሁን ግን እንዳትረሱ ማለት ነው። ይሄው ቅቤያችን ቀዝቅዟል። አሁን ማጥለል ጀምራለሁ ማለት ነው። ይሄው ቅቤያችን እንዴት እንደጠለለ ይሄው ተስቅጥስ ስላሴ ስም ይሄው እንኩል ብሎ ነው የወጣልኝ። አያችሁታ? ይሄ ጥርት ብሎ በነገራችን ላይ አረቦች ቅቤ ሲያነጥሩ አንድ ጊዜ አጋጥሞኝ ነበርና ቅቤ ሲያነጥሩ ዶቄት ያደርጉበታል። ታውቃላችሁ? አረብ ሀገር ያላችሁ ልጆች ታውቃላችሁና ዶቄት የሚያደርጉበት ይኸው ከስር እንደዚህ ቅመሙ ይዞት የሚቀረው አለ አይደል? እኛ ጋር ይነጎራል፣ ሲነጎር ይወጣል። አረቦች ግን ስለማያነጎሩት ከስር እንዲቀርላቸው ነው እንትን የሚሉት ማለት ነው ዶቄት የሚያደርጉትና ዶቄቱ ልክ እንደዚህ ተጠቅልሎ ይቀርላቸዋል ማለት ነው። ይሄ ግን አያስታ ንጹህ ቅቤ መሆኑ እና በዚህ አጋጣሚ ቅቤ የምትፈልጉ እየደወላችሁ ማዘዝ ትችላላችሁ። እንዴት እንደወጣዩት አያስታ
5 ኪሎ ቅቤ ነው ያነጠርኩት። የወጣው ይሄ ነው ማለት ነው እንደምታዩት ይሄ እና ከዚህ በፊት ደግሞ ያነጠርኩት ቅቤ ላይ ላሳያችሁ። እንደምታዩት እዚህ ጋር የበሰለ ቅቤ አንጥሬ ያለኝ። ከዛ ደግሞ ይሄ የቆየ ቅቤ ነው፣ ለጋ ቅቤ ነው። እንደምታዩት ይሄንን የመሰለ ለጋ ቅቤ አዘጋጅቼ ነበረ ከዚህ በፊት ማለት ነው። አይቷ ቅቤ አሪፍ ሲሆን ይሄው እንደዚህ እናቶች በደንብ ያውቁታል። ማየት ብቻ ነው የሚጠበቅባቸው፣ መናገር አይጠበቅብኝም። የቅቤ ባለሙያዎች ነው በደንብ ያውቁታልና በዚህ አጋጣሚ ቅቤ የምትፈልጉ ቤተሰቦቼ ለጋም ቅቤ መካከለኛም ቅቤ በኦርደር ማዘዝ ትችላላችሁ። ውጭ ሀገር ያላችሁ እህቶቼ ወንድሞቼ የተነጠረ ቅቤ አንጥረሽ ላኪልን ካላችሁ በእንደዚህ ሁኔታ በሚያምር ሁኔታ ቅቤ አንጥሬ ልክላችኋለሁ። እንዲሁም ሀገር ውስጥ ያላችሁ ቤተሰቦቼ ደግሞ ወስዳችሁ ራሳችሁ አንጥራችሁ ብትጠቀሙ ደግሞ ደስ ይላል እና በምፈልጉት መጠን በምፈልጉት ኪሎ እየደወላችሁ ማዘዝ ትችላላችሁ። ስልክ ቁጥሬን እዚህ ጋር አስቀምጥላችኋለሁ። ይሄው እንዲሁም በተጨማሪ ማር አለኝ፣ ወለላ ቀይ ማር ስላለኝ እሱንም እየደወላችሁ ማዘዝ ትችላላችሁ። ሙሉ ቪዲዮን እዩትና አስተያየት ኮሜንት ላይ አስቀምጡልኝ። ስተት ካለብኝም ቤቲ እንደዚህ አርገሽ አስተካክል ከብላችሁ አስተካክሉኝ ማለት ነው። እወዳችኋለሁ። መልካም ጊዜ። ላይክ፣ ሼር፣ ኮሜንት ማድረጋችሁን ግን እንዳትረሱ።